ቴዲ ዳስ እንጣል ሲል ልዩ ትርጉም ይሰጠኛል። እንኳን አዜምክ እንኳን ተቀኘህ በጣም አድርጌ አመሰግነው እወዳለሁ። እያንዳንዷ ስንኝ መተርጎም መበተን ያለባት ናት። እኔ በጣም የገረመኝ እኔ ግጥም እወዳለሁ። የቴዲ አፍሮ ከፍተኛ ድጋፍ አለው። ከትግራይ እስከ ደቡብ ከምዕራብ እስከ ምስራቅ በሙሉ አንድ አይነት ነው፣ ያለምንም ብሔር ልዩነት ያለምንም ጂኦግራፊ ልዩነት። በእውነቱ እኔ ፖለቲካውን ኤሌክትሪፋይ አድርጎታል ቴዲ ብዬ አስባለሁ። በዚህ በጣም ደስ ይለኛል፣ ይገርመኛል። ግጥሞቹን እዚህ ጋር ሳነባቸው እኔ ስሰማው በቃ ፈነቀለኝ። አሻጋሪ ተባለ መሸሼ አሸሼ አብይ መጣ ከመሸ ተባለ ተኩላው የበግ ለምድ ለብሶ መጣ። አብይ ሄሊኮፕተር አስነስቶ ግንጪ ቴዲን ለመሳደብ ሄደ። ነዳጅ በተወደደበት ጊዜ ያልሆነ ቦታ ላይ ነው የተወጋው። ያልሆነ መቀበጥ አልቻለም። አቁነጠነጠው። ለምን? ዳስጣል ነው። ቴዲ የህዝቡ ትዕግስት ማለቁን ደጋግሞ ጠቅሷል። ለምሳሌ ዳስጣል ልቤ ዳስጣል፣ ከዚህ በላይ ሀዘን ከዚህ በላይ መርዶ ከወዲት ይመጣል ይላል። ዝምታ ለበግም አልበጃት ይላል ቴዲ። አብይ አህመድም በከፍተኛ ስጋት የሚሰማቸውን ስንኞች ነው የምነግራቸው። እዩማ ኬሳ በውል እንደኝልና በአፋን ኦሮሞ ብትናገር ጉራግኛ ብትጨምርበት 11 ሰዓት ነው። ቴዲ አፍሮ 11ኛው ሰዓት ላይ ነው ብሎናል። ቴዲ እየጮኸ ያለው ለምን ዝርፍ ያቀረብን ነው ይላል። የፌስቡክ ስድብ እኮ ነው። አባይ ለዘዴው በአፍ ይቀድማል የተባለው አባይ አህመድ ቴዎድሮስ ካሳሁን አይቀርበውም ለኦሮሞ ህዝብ ከአብይ አህመድ ይልቅ። አብይ አህመድ ለኦሮሞ ህዝብ ምኑ ነው? ጨፍጫፊው ነው፣ ገዳዩ ነው። አምኖ መከዳት እንዴት ያማል! እውነት ነው። አብይ ያልከዳው ነገር የለም። በዙሪያው የነበሩትን ሁሉ ከድቷቸዋል። እንዴት አድርጎ ነው የገለጸው ይሄ ልጅ? እንጨት ፈነከተኝ ነው ያለው። ምን አይነት እንጨት ነው? እንጨት ፈነከተኝ ይላል። ከሽክሻው ነው ብልጽግና ራሱ ነው የከሸከሸው። ዳስ ጥሏል እኮ ሰውዬው እኮ ዳስ ጥሏል እኮ ፈርሷል። ምን ጥርጥር አለው? እና መንግስት ይሄዳል መንግስት ይመጣል ብሎ ሬዲዮን በመናገሩ የሚደበደብበት ምክንያት መኖር አልነበረበት። ታስቡት። ከአማራ ህዝብ ላይ የኢትዮጵያ ተቆርቋሪ ሆኖ ከትግራይ ህዝብ ላይ የኢትዮጵያ ተቆርቋሪ ሆኖ ስለ ኢትዮጵያዊነት ሊነግሩን ይፈልጋሉ። ስለ ኢትዮጵያ ሊያስተምሩን ይፈልጋሉ። የሚገርም እኮ ነው። እንደ ባንዴጅ ማሰር አትችልም። በፊት ላይ እንደ ቀለም መቀባት አትችልም። ይሄንን የከለከሉ ተቀበል ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት። 12 ሆና አንድ ነብር ፈጃት። ዝምታህን ፈተነው ዝምታህን። እኔ ከዚህ በላይ ምን እንዴት ሊነገረን ይገባል? እንዲህ ያሉ ሰዎች በየዘመኑ ያሉ ሰዎችን አይከኖችን ጠብቀህ አክብረህ ከፍ አድርገህ መያዝ ይበጃል። ዳስጣል ብሎ ከዚህ በላይ መርዶ ከዚህ በላይ ሐዘን ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ አንድ ነፍሴ መች ካገር ይበልጣል ለና ይበቃል። ከዚህ በኋላ ምሳሳላት አይደለችም። ያቺ የኮሙኒኬሽን ጽህፈት ቤቷ የፒፒ ከጅማ ልጇ ጥላ ለባሏ ጥላ ሲንግል ነኝ ብላ አዲስ አበባ የመጣችው የሸወደችው ማለት ነው። በኋላ ነው ያወቀው አሉ። ምን መሰለ ልጅ ወልዳ መጣ አዲስ አበባ ሲንግል ነኝ ስላለች ፈዲላ ማን ምትሏ አሁን እሷ ማንም እንትን ቢያንጎረጉር ምናምን ትለው እንጉርጉሩ አለችው። ኤክሴዲ ማለት ነው። እና እንጉርጉሮ ቢሆን ለምን መንግስት ከለከለው ነው ጥያቄው። ብልጽግና ፕሮፓጋንዳ እንኳን በአግባቡ ቻሌንጅ ያደረጉት በአግባቡ ማኔጅ ያደረጉት ቴዎድሮስ ካሳሁን ማንም የሚነካው ሰው እንዳልሆነ ካቨሬጁ ትልቅ እንደሆነ የሰውየው ቅቡልነት የት እንደደረሰ ይሄን ቅቡልነት መንጠቅ አትችልም። ስለዚህ ምንድነው ማድረግ ያለብህ? you need to cope with the situation በቃ እኔ ከቁጥጥር ውጭ ነው። በቃ መጠበቅ ነው። እዚህ ጋር መነካካት አትችልም። ባሽሙር ብቻ። አባቶቼ ዛሬ በእውነት ነው የምላችሁ ብፁዓን ጳጳሳት የት እንደምትደበቁ አላቅም። መነኮሳት ነን ብላችሁ መስቀል የያዛችሁ ምዕመናን ሲታረዱ ዝም፣ የአብነት ተማሪዎች ሲጨርስ ዝም፣ ለፍርሃታችሁ ወሰን ለስጋ ማደራችሁ ልክ ላጣባችሁ ከዚህ በላይ ትምህርት አለ? ቤተክርስቲያን አማኞች ላይ አንዲት ነገር ቢፈጸም ቤተክርስቲያን ከዚህ በላይ ትዕግስት የላትም ብለህ ጭክን ብለህ ብትነሳ የውልህ በእያንዳንዷ ቤተክርስቲያን ስንት ሰራዊት መድቦ እንደሚያስጠብቀ ታየው ነበር። ከማንስ ይጠብቀዋል? ራሱ ማቃጠሉን ይተወው ነበረ። በቃ እንዳታቃጥሉ አምርረዋል ይል ነበረ። ራሱ ነው ያቃጥሉ። ቀጠለ። ይሄንን ሁላ ካድሬ ሲያዝረከርከው ሎጅ ምረቃ ነበር ትላንት አይደል? ወደ ወሎ አካባቢ ተመስገን ጥሩነህ ሄዶ ያስመረቀው ሎጅ አለ። ስለ ሎጅ ጉዳይ የደረሰን ሚስጥር ነው። ጎርጎራ የሚባለው ጎርጎራ የአብይ ሎጅ ነው። በዚህ ምናምን ተው ገንዘብ አዋጡ እየተባሉ በካባላ ሀብቶች ቀርጥፍጥፍ አድርጎ የበላቸው ነውና በየቦታው ሎጅ ነው የሚለው እና ጎርጎራ ለማን ተሰጠው? ለኢትዮጵያ አየር መንገድ ተሰጠው። ተጠቀሙበት ተብሎ ለቱሪስት ምናምን ልክ እንደ ስካይላይት ማለት ነው ተሰጠው። ደንበኛ የለውም። አንድም ደንበኛ ሊመጣ አልቻለም። ኪሳራ በኪሳራ ሆነ። አልፈልግም አለ ኢትዮጵያ አየር መንገድ። ወይድ አንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን አለ። ወደድክም ጠላህም ኢትዮጵያዊነትን ለአማራ ሕዝብ ልታስተምረው ስለማትችል ነው የሚነግርህ። ካድሬ ይህንን መረዳት አቅቶት ሲወላከፍ ነበር። ቀጠለልህ። ይኸውልህ ወይድ አንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ይላል። ወይድ አንተ አታስቆጥረኝ ደም አጥንቴን እኔ አውቀው የለም ወይ ማንነቴን አለ።
ሲቪል ሰርቪስ ውስጥ ገብተው ስንት አማራ አለ ብለው ይጠይቃሉ። የንግድ ተቋማት ጋር ሄደው ስንት አማራ አለ ብለው ነው የሚጠይቁት። ከዛ አሁን በማን እጅ ውስጥ ገባ እንዲያስተዳድረው? አንድ ሀብታም ጎንደር ውስጥ ሆቴል ያለው ግለሰብ ለሱ ተሰጠው የማስተዳደር ኃላፊነት፣ አንተ ተረከበው ተብሎ ጎርጎራ ነው የምናወራው። መጨረሻ ላይ የኢትዮጵያ አየር መንገድም አልፈልግም ከስር ያለው ብሎ ለአንድ ሀብታም ተሰጠው። ሆቴል ያለው ግለሰብ ወሰደው። አሁን ሁሉ ፌል አድርጓል። ሁሉም የሱ ቱሪስት የለም፣ ሰላም ስለሌለ ነው። አብይ የተሰደበ ሰው እኮ ነው። አብይ የሚሰድበው እንትን የለ ነው፣ የተሰደበ ነው። ራሱ የተሰደበ እኮ ነው። ፈጣሪም የሰደበው ነው። የኢትዮጵያ ሕዝብ የሰደበው እኮ ነው። እኔ ብሰድበው ዋጋ የለም። በኢትዮጵያ ሕዝብ የተሰደበ እኮ ነው። ብልጭልጭ ምናምን ብልጭልጭ ልማት ነው ለሱ። አሁን የአብይ ልማት ብልጭልጭ ነው። ያው የምታውቁት መብራት ምናምን 200 ሜትር ገባ ስትሉ መብራት የለም። እዚያ አስፋልት ግን መብራት አለ። ከብልጽግና ጋር ቆሞ ከአብይ አህመድ ጋር ቆሞ ባንዲራውን ረግጠው ከቆቡት ጋር አብሮ ቆሞ ከሚፈቀፍቁት ከመኪና ላይ ከነጠላ ላይ ጥለቱን ቀደው ከሚያነሱት ጋር ቆሞ ቴዲ አፍሮማ ጀግና ነው ይላል። ምንድነው እያወራ ያለው? አንተ የምትደግፋቸውን ወሮ በሎች እኮ ነው ነፍሱ የምትጠየፋቸው ነው። የጀግኖቹን ሀገር እየነገረው ነው። የአማራ ህዝብ እያለ ያለው ምንድን ነው? አረ ሂድና ተመልከት። ትላንት ከትላንት ወዲያ ያደረገው ሰልፍ ላይ ቴዲ እንዲሚብሰለሰልለትን ባንዲራ ከፍ አድርገው ሲያነቡለት እየታዩ ምን ምልክት አለው? ከዚያ ውጪ ካድሬ ተንደፋደፈ እኮ ነው ማለት ተንደፋደፈ። ከዛ ንዴታቸውን መደበቅ አቅቷቸው ጽምዶ የኢትዮጵያ ኢኮኖሚ በምን ደረጃ ላይ ነው የሚገኘው? ቴዲ ገልጾታል። ወረድ ዳስ ጣል ብሎ እያንዳንዱ ዳስ ጥሎ እንደዚህ ለካ 8 ዓመት ሙሉ እያለቀስኩ ነበር። ይሄ ሁላ ግፍ ለካ ደርሶብኛል። 8 ዓመት ግን አክቹአሊ 80 ዓመት የሚመስል ለካ ህይወት አሳልፍ ያለው ብሎ በቴዲ 7 ደቂቃ ከምናምን ዘፈን ገለጸው። የኢትዮጵያ ህይወት በአፍንጫ በአይን በጆሮ አሽሱት፣ እዩት፣ አድምጡት። የኢትዮጵያ ኢኮኖሚ እኮ ሚራክል እየተፈጠረ ነው ብሎ የተጫወተበት ዘመን ነው። ንቀት ነው በነገራችን ላይ ለኢትዮጵያ ህዝብ ያሳየው ንቀት። 8 ዓመት የኢትዮጵያ ህዝብ የሰማቸው ከአብይ አንደበት የወጡ የማይታረሙ ድጋሚ ሊስተካከሉ የማይቻሉ እና ይቅርታ የማይጠይቅባቸው ይቅርታ ቢል እንኳን የኢትዮጵያ ህዝብ ይቅርታ የማይቀበልባቸው ጉዳዮች አሉ። 8 ዓመት ብሎ ጽምዶ። ይሄንን ቃል የምንጠቀመው የአማራ ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ በፍጹም ወደ ቀውስ፣ ወደ ጦርነት፣ ወደ ምንም መግባት የለበትም። ጽምዶ ደግመዋለሁ። አሸርጠ ማልቀስ መብት ነው። ኢሳያስ ገለመሌ ከአብይ አህመድ በላይ ጨካኝ ከየት ይመጣል? ከየት ይመጣል? ኢሳያስ አማራ መርጦ በጅምላ መቃብር እያስገባ ችግኝ ተክልበታለሁ ግን አላለንም። አይናችሁ እያየ እንነቅላችኋለን አላለም። ብትወድም ባትወድም አጎትህንና ምናምን አባትን አያትን እየተናገርኩ እንደሆነ ይገባኛል። አንተ እንደሚያምህ አውቃለሁ። እነሱ አጎትህና አያቶች እያጠፉን እንዲኖሩ እኛ እየጠፋ እንድንኖር ነው የፈለግከው። አይ እንዴት ከዛ ጋር ጽምዶ እና ከአብይ አህመድ ጋር ነው ጽምዶ የምንፈጥረው? አንደኛ ጉንዳን ብሎናል። ኢትዮጵያ 1 ሚሊዮን ጉንዳን ነው ብሎታል። 130 ሚሊዮን እንካ ተብሎ የተሰጠው ሰውዬ ግን ጉንዳን ነው አለ። ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ማንን ቢሰጠው ይሄ ሰውዬ ደስ ሊለው ይችላል። አሜሪካን የኢትዮጵያ ህዝብ ማለት የዋህ ህዝብ ነው። 8 ዓመት ሙሉ እየተቀጠቀጠ ዝም ያለ ህዝብ ነው እና ቋፍ ላይ የደረሰ ስሜት አለ። እድሜ ለቴዲ 8 ዓመት ሙሉ የተዋረደ የኢትዮጵያ ህዝብ አለ። የሆነ ነገር ሞክረውና እንገናኛለን፣ የሆነ ነገር ኮሽ ይበልና እንዴት አድርገን እንደምንነሳ እናውቃለን የሚል ስሜት እያንዳንዱ ቤት አለ። የለም አለ። አብይ ሄዶ አስመራ አዲስ አበባ እያለ ቀለበት አስሮ ሂዶ እዛ ኢሳያስ ደረት ላይ ሲተኛ ትክክል አይደለም አላልከውም? አዱ ከበሬ ስትመታ ነበረ። ይሄ ነው ጀግንነት ስትል ነበረ። አረ የትላንቱ አይደለም ዛሬ አብይ አህመድ ሂዶ ከኢሳያስ ጋር ታረቀ ቢባል እልል በሉ ነበር የሚባለው። የትግራይ ኃይሎችን ተመልከት። ታደሰ ወረደ ወደ 4 ኪሎ ሄደ ከአብይ ጋር ተነጋገረ ሲባል ይሄ ነው የሰለጠነ ፖለቲካ ያለ ሰውዬ። ምሬ ወዳጆ መቀሌ ታየ። እንዴት መቀሌ እንዴት ከጠላት ጋር? አረ እባክህ ምን ሞራል አለ? አንተ ልትጠቀምበት ስትፈልግ ወዳጅ ነው፣ ሌላው ሲገናኝ ግን ጠላት ነው እያልክ። እርግጥ ነው ብዙ ፓራሳይቶች ዙሪያው ስላሉ ነው እሱ ሙዚቃ ሲያወጣ እሱን መጥምጠው መብላት የሚፈልጉ ሰዎች ይኖራሉ። ቴዲ ያቀረቡን አየልኛል። ስለ ኢትዮጵያ ያለውን ሰማህልኛል። ቴዲዬ በዛ ጨለማ ውስጥ እንዲህ ያለ ጽኑ እምነት ይዘህ መሄድ ለብዙዎቻችን ተስፋ ነው። ለእኔ የአንተ ሙዚቃዎች ትሪገሮች ነው። እሺ ለእኔ የመከራዬን እንዲተቋደስክልኝ ያህል ነው የምጋራው። ለእኔ ቴዲ ውለታ በጣም ትልቅ። ቴዲ ሆንከው ለኢትዮጵያ ቆመህ በመሄድ ነው። ይሄ ወሮ በላ በትግል ውስጥ የተሰገሰገ የአማራ ህዝብ ጠላት ግን አስመራ ያለው የፖለቲካ ኃይል ከአማራው ጋር ተገናኘ ሲባል እየዬ፣ ትግራይ ያለው የፖለቲካ ኃይሎች ከአማራው ጋር ኤሊቶች ጋር ተገናኙ ሲባል እንዴት ተደርጎ ሁለት ጠላት ምናምን ገለመሌ። እሺ የትግራይ የፖለቲካ ኃይሎች ከኦህዴድ የፖለቲካ ኃይሎች ጋር ተገናኙ። ፖለቲካ ማለት ይሄ ነው። እንደዚህ ያልክ ስታደነቁር ዝም ብሎ ቁጭ ብሎ የሚሰማ ያለ ይመስላል። እሱን ሄደ ለሚሰሙ ንገራቸው። ማደንዘዝ ሲፈልጉ እኮ ኦሮማራን መልሰው እናምጣው ይሉናል እኮ። ለምን 4 ኪሎ ላይ የኦህዴድ ስልጣን እየጸና እንዲሄድ ነው። ስትራቴጂካሊ ከአማራው ጋር የቆምክ መስለህ በኢትዮጵያዊነት ካባ ምናምንም የተደበቀ አካል ኢትዮጵያ ያለ ተደብቆ ጫወታው ግን ኦህዴድ እንዴት ስልጣን ያጸናለሁ? አይጸናም። ብርቱ ትግል ይደረጋል።
እኔ ሜዳ ላይ ቁጭ ብዬ መከራዬን የማያየኝ ስቱዲዮ ስንት የተዘረፈ ስንት የተከሸከሽኩኝ ዩቲዩብ ስንት የተዘጋ እስቲ መንግስት የምትደግፍ ከሆነ ኪሳራ አለው ወፊት ከባድ ኪሳራ አለው። ይኸው በሰው በልመና ነው የምኖረው ቻናሌ ተዘግቶ ማለት የመንግስት ደጋፊ ስለሆነ ያየ ሰው ሽመልስ ላስት ታይም ሳይ የሱን ቻናሉን ሳይ 900 ምናምን ሰብስክራይበር 900 ምናምን እኔ እዚህ ጋር አውርቼ 10,000 ሰው ነው የሚያይ መሳይ ዝም ብሎ ሲበጠረቅ ወሸስ ሲበጠረቅ 100,000 ሰው ያዋል። ምንም ማድረግ አይችልም። እውነት መናገርና ለኢትዮጵያ መቆም ያስቀጣል። የጠበቋት ነገር መጀመሪያ ጽምዶ የምትለዋን እንደ ኃጢአትና እንደ ምናምን እንድቆጠር ከተሳካ ባይዘው ማሳካት ከተቻለ ወርቅ ነው። በርቱ።